ሰላም ጤና ይስጥልን አድማጭ ተመልካቾቻችን፣ ዕለታዊ መረጃዎችና ዘገባዎችን ይዤ መጥቻለሁ። መረጃና ዘገባዎችን እየተከታተላችሁ አብራችሁ እንድትቆዩ በአክብሮት ጋብዛለሁ። በተለያዩ አካባቢዎች ውጊያዎች ሲደረጉ ነው ሌሊቱንም ያደሩት። ከዚህ ጋር በተያያዘ በአዴት፣ በጎንጅ ቆለላ፣ በደጋ ዳሞት ፈረስ ቤት እንዲሁም ደግሞ በምስራቅ ጎጃም የተለያዩ አካባቢዎች ያሉ መረጃዎችን በጎጃም ቀጠና እንዲሁም ደግሞ በጎንደርና በወሎ በተለያዩ አካባቢዎች ያሉ መረጃዎችን ማካትቻለሁ። እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። በወረዳ በሚገኙ ጊዜያዊ ካምፖችና እንዲሁም ደግሞ ወታደራዊ ዲፖዎች ላይ በተፈጸመ ጥቃት ከፍተኛ ሰብአዊ፣ ቁሳዊና ወታደራዊ ኪሳራ ደርሷል። ከዚህ ጋር በተያያዘ ወታደራዊ አዛዦችን፣ የክፍለ ጦር አዛዦችን ጨምሮ ከዚሁ በፋኖ እጅ የገቡ በርካታ የሚሊሻ እንዲሁም የመከላከያና የአድማ ብተና አባላት መኖራቸውን የሚያሳዩ መረጃዎችም ወጥተዋል። ከባድ ውጊያዎች ናቸው እየተደረጉት። ዛሬም ውጊያዎች እየተደረጉ ነው። ውጊያ ወደሚደረግባቸው ቀጠናዎች ከተለያዩ ካምፖች እንደዚሁ ተጨማሪ እግረኛ እንዲንቀሳቀስ እየተደረገ ነው። በሌላ በኩል የሌሊት ዘመቻዎች እንደዚሁ ቀጥለዋል። በሌሊት ወደ ፋኖ ቀጠናዎች በመግባት የሚደረጉ ዘመቻዎችም እንደዚሁ ቀጥለዋል። ይህንንም ጨምሮ የተለያዩ መረጃዎችን በዚህ ሰዓት ወደ እናንተ አደርሳለሁ። እናንተም እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። እንግዲህ በተለያዩ ግንባሮች በቀጠሉ ዘመቻዎች ከባድ ወታደራዊ እና ማቴሪያላዊ፣ ሰብአዊ፣ ቁሳዊ ጉዳቶች ደርሰዋል። ወታደራዊ አዛዦች ተማርከዋል። ዲሽቃና ሌሎች የቡድንና የነፍስ ወከፍ መሳሪያዎች በብዛት በፋኖ እጅ ገብተዋል። እንግዲህ ፋኖ ወደ አንድ ከተማና ወደ አንድ ካምፕ ሙሉ በሙሉ ሲቆጣጠር ያው እንግዲህ በርካታ መሳሪያዎች ናቸው አብሮ የሚይዛቸው እና የሚማርካቸው። ከዚህ ጋር በተያያዘ እንግዲህ በከተሞች በካምፖችና በምሽጎች ላይ ጥቃቶች ተፈጽመዋል። የመሳሪያ ግምጃ ቤቶችም ተሰብረዋል። እንዲሁም ደግሞ ፖሊስ ጣቢያና እስር ቤትም እንዲተሰብሮ እስር ቤት የነበሩ እስረኞች አምልጠዋል። የመሳሪያ ግምጃ ቤትም እንደዚሁ ዲፖችና ግምጃ ቤቶች የጊዜያዊ የጥይት ማከማቻዎች ጭምር እንደዚሁ በፋኖ ተይዘው በርካታ የተተኳሾች በፋኖ እጅ ገብተዋል። የሚሊሻ መዋቅር አንዳንድ አካባቢዎች በነበረው ውጊያ ከፍተኛ ጉዳት ደርሶበታል። ድጋሚ ይደራጅበታል በማይባል ደረጃ ነው ከባድ ኪሳራ ያስተናገደው። ካምፖች ባዶ ሆነዋል። የተበተነ ኃይል ለመሰብሰብ ከሰዓት በኋላ በተለያዩ አካባቢዎች እንቅስቃሴዎች እየተደረጉ ነው። ሙትና ቁስለኞችን ለመለየት አልተቻለም። በሌሊት በተፈጸሙ ዘመቻዎች በብልጽግና የአካባቢው ወታደራዊና ፖለቲካዊ ባለስልጣናት ላይ ከፍተኛ መናጋት አስከትሏል ነው የተባለው። እንደ ደጋ ዳሞት እንደ አዴትና ባሉት አካባቢዎች የዛሬው ዘመቻ እንግዲህ ዝርዝር መረጃዎችን ይዣለሁ። ወደ ተለያዩ የግንባር መረጃዎች ሲሄድ ወደ ደጋ ዳሞት የሚወስደን መረጃን የማስከትለው በደጋ ዳሞት ፈረስ ቤት እንግዲህ ከሌሊት ጀምሮ ውጊያ ሲደረግ ነው የዋለው። አሁንም በአካባቢው ውጊያዎች አልቆሙም። በዚህ ውጊያ ከፍተኛ ሰብአዊ፣ ቁሳዊና ወታደራዊ ኪሳራ የሚባል ነው እየደረሰው። እንደ መረጃ ምንጮቹ እንግዲህ በፈረስ ቤት ከሌሊት ጀምሮ ፋኖ በከፈተው ተከታታይ ዘመቻ የክፍለ ጦሩ ምክትል አዛዥን ጨምሮ የመከላከያ ቁጥራቸው በውል ያልታወቀ ወታደሮች በፋኖ ምርኮኛ ሆነዋል። ማለዳ በመጀመሪያ ዙር በወጡ መረጃዎች አዛዡን ጨምሮ 15 ወታደሮች ምርኮኛ ሲሆኑ ቁጥሩ ከሰዓት በኋላ የጨመረ መሆኑን ነው ለማወቅ የተቻለው። በካምፖች ላይ ተከማችቶ የነበረ የቡድንና የነፍስ ወከፍ መሳሪያ ተተኳሽ እንዲሁም ደግሞ መሳሪያን ጨምሮ በፋኖ እጅ ገብቷል። መሳሪያና ተተኳሽ ገና አልተቆጠረም፣ እንደዚሁም ገና አልተሰባሰበም። በእያንዳንዱ ፋኖች እንደዚሁ ከ2 እስከ 3 መሳሪያዎች ከዛም በላይ አሉ። እሱ ቆጠራው አልተጠናቀቀም ነው የተባለው። የመሳሪያ ማከማቻ ላይ የነበሩ እንግዲህ በሺ የሚቆጠሩ ተተኳሾች፣ የብሬን፣ የዲሽቃ፣ የስናይፐር በየአይነቱ ክላሽንኮፍን ጨምሮ እንደዚሁ በፋኖ እጅ ገብተዋል። በከተማው ፈረስ ቤት ከተማ እንግዲህ ከከተማው ራቅ ብለው ከሚገኙ አረፋ፣ ደብተራ፣ ዲማ ማርቆስ የተነሳው ፋኖ በከተማው በተለያዩ አካባቢዎች ውጊያ ማድረግ ነው ረፋድ ላይ ከተማውን ሙሉ በሙሉ የተቆጣጠረው። ዝቋላ፣ ወገም፣ ጠጠር ድንጋይ፣ ሻንጊ፣ ግምግም፣ ቅዳሜ ገበያ፣ ቴክኒክና ሙያ ኮሌጅን ጨምሮ በፈረስ ቤት የተለያዩ የከተማው አካባቢዎች ከባድ ውጊያዎች ተደርገዋል። በዚህ ውጊያ እንግዲህ ፋኖ ከተማ ሙሉ በሙሉ ተቆጣጥሯል። ብዙ የብልጽግና ገጾች ይህንን የፋኖን ዘመቻ እንግዲህ ለማጣጣል ሲሞክሩ 4 ኪሎ አይደለም ፈረስ ቤት ሲሉ ነበር። እንግዲህ እስካሁን ድረስ የትም ቦታ መግባት አትችሉ፣ መንቀሳቀስ አትችሉ እያሉ ሲሉ የነበሩት አሁን ፈረስ ቤት ከተማ ፋኖ ሲቆጣጠር ይሄ 4 ኪሎ አይደለም በሚል ጉዳዩን ለማጣጣል ሞክረዋል። እንግዲህ 4 ኪሎ ማለት 4 ኪሎ ዝም ብሎ አዲስ አበባ ያለው 4 ኪሎ ብቻ አይደለም። የ4 ኪሎ የፖለቲካ መዋቅር በየአካባቢው፣ በየቀበሌው፣ በየወረዳው፣ በየክልሉ ከተቆረጠ በየአካባቢው የፖለቲካና ወታደራዊ አደረጃጀቱ ከፈረሰ 4 ኪሎ ያለው መንግስት ወይም ደግሞ 4 ኪሎ የሚባለው ቦታው ብቻ ነው የሚሆነው። መንግስት ማለት የወታደራዊና የፖለቲካ መዋቅር ነው። በዚህ ላይ እንግዲህ ወታደራዊ የክፍለ ጦር አዛዥን ጨምሮ ይህ ጉዳት እየደረሰ
ጉዳዩን ለማቅለል የሚሄዱበት መንገድ አስተዛዛቢ ነው። በነገራችን ላይ እንግዲህ ኮሎኔልን ያክል እንዲሁም ደግሞ ሻለቃን ያክል ከዛም በላይ እንግዲህ በትይዩ ያሉ የልዩ ልዩ የኮማንዶ ወታደሮች ይማረካሉ። ሚሊሻዎች ጉዳት ይደርስባቸዋል። የአድማ ብተና እንደዚሁ የኮማንደሮች ይማረካሉ። እስካሁን ድረስ ለሚሊሻ ለሚሞተው ወታደር ደንታ ያለው አይመስልም ብልጽግና። በፍጹም በየቀኑ ይሞታሉ፣ የሰው ኃይል ይቀርባል፣ ይሞታሉ፣ በየሰው ኃይል ይቀርባል፣ ይሞታሉ። በዚህ ሁኔታ ነው እየቀጠለው። እንግዲህ ትናንት አሜሪካ አንድ ፓይለቷ እንደዚሁ እንግዲህ በተመታ ጀት ውስጥ ኢራን ውስጥ ሲወድቅ የአሜሪካ መንግስት ሙሉ ኦፕሬሽን በማድረግ እሱን ለማትረፍ ነው የተንቀሳቀሰው። በእኛ ሀገር ግን ያው በተቃራኒ ነው እየታየ ያለው። ይሄ ደግሞ የሚሊሻ ህይወት ኦዲት አይደረግም ወይ? የወታደር ህይወት ኦዲት አይደረግም ወይ? የአድማ ብተና ህይወትስ ኦዲት አይደረግም ወይ? የብልጽግና ባለስልጣናት ህይወትስ ራሳቸው ኦዲት አይደረግም ወይ የሚለውን እንዲነሳ ያደርጋል። እንግዲህ ባለፈ በተለይ በደቡብ ጎንደር ከዚህ ጋር በተያያዘ ብዙ ጥያቄዎች ሲነሱ እንደነበር ይታወቃል። እንግዲህ በተለያዩ የከተማ አካባቢዎች ፈረስ ቤት ውጊያ ተደርጓል። ፋኖ ከተማውን ሙሉ በሙሉ ተቆጣጥሯል። በዚህ ሰዓት እንደዚሁ ከደንበጫ ወደ ደጋዳሞት ተጨማሪ ዙ 23 የታጠቀ መካናይዝድ እና እግረኛ ኃይል እንቅስቃሴ እያደረገ መሆኑን ነው ለማወቅ የተቻለው። እንግዲህ በዚህ የአካባቢው ባለስልጣናት ወታደራዊ ካምፖች እና ከተማው መጠቃቱ ተከትሎ ከፍተኛ ድንጋጤ ውስጥ ገብተዋል። የደጋዳሞት እንግዲህ ለመጀመሪያ ጊዜ አይደለም። ከአሁን በፊትም ተከታታይ ከፍተኛ ጉዳት ያደረሱ ዘመቻዎች መደረጋቸው ይታወቃል። በዚሁ ቀጠና ጎንጂ ቆለላ ማለዳ ጀምሮ ፋኖ ወደ ከተማው በፈጸመው ጥቃት ካምፖች ወድመዋል፣ ምሽጎች ተሰብረዋል። ቁጥራቸው ያልታወቀ የሚሊሻ አድማ ብተናና ወታደሮች ሙትና ቁስለኛ ሆነዋል። በፋኖም ተማርከው ተወስደዋል። ሚሊሻና ወታደሮች የነፍስ ወከፍ መሳሪያዎችም ጭምር እንግዲህ በፋኖች ገብተዋል። በቁጥር ምን ያክል እንደሆኑ አልታወቀም። ጥቃቱ ፈጽሞ ፋኖ ምርኮኛና መሳሪያዎችን ይዞ ከተማውን ለቆ መውጣቱ ነው የተገለጸው። እስረኞችም እንዲያመልጡ ተደርጓል፣ ለእስረኞች ሽፋን በመስጠት። ሌላው ውጊያ የተደረገበት ይልማና ደንሳ ወረዳ አዴት ነው። በአዴት ከተማ በነበረው ውጊያ እንደዚሁ በቁጥር ከፍ ያለ ወታደራዊ ኪሳራ ነው የደረሰው። በተለይ ሰብአዊ ኪሳራው ከፍተኛ እንደሆነ ነው የተገለጸው። በይልማና ደንሳ አዴት ፋኖ ሌሊት ከተማውን ወደ ከተማው ዘልቆ መግባት በሚሊሻ አድማ ብተናና በመከላከያ ጊዜያዊ ካምፖች ላይ ጥቃት በመክፈት ከፍተኛ ቁጥር ያለው ሰብአዊ ወታደራዊና ማቴሪያላዊ ኪሳራ አድርሷል። የአድማ ብተናና የሚሊሻ አባላት በተለይ በብዛት ሙትና ቁስለኛ ሆነዋል። ፖሊስ ጣቢያ እንደዚሁ ጥቃት ተፈጽሞበታል። በፖሊስ ጣቢያ የነበረው የመሳሪያ ግምጃ ቤት እንደዚሁ ተሰብሮ ፋኖ መሳሪያውን ወስዷል። እስረኞች እንዲያመልጡ ተደርጓል። ወታደራዊ ተሽከርካሪዎች እና እንዲሁም ደግሞ ለወታደራዊ አገልግሎት የሚውሉ ተሽከርካሪዎች አልባሳት፣ ወታደራዊ አልባሳት፣ ሎጂስቲክ በሳጥንና በካዝና የነበሩ በርካታ ተተኳሾች በእንግዲህ የክላሽንኮፍን፣ የስናይፐር፣ የብሬንና የዲሽቃን ጨምሮ በርካታ ተተኳሾች በፋኖች ገብተዋል። ምርጫ ቅስቀሳ እንደዚሁ ከምርጫ ጋር በተያያዘ እንደዚሁ የምርጫ ቁሳቁሶችም በነበረው ዘመቻ ስለመውደማቸው ነው የተገለጸው። ፋኖ ረፋዱን ከተማውን ለቆ ሲወጣ መከላከያ ደግሞ ሞሰቦ ተራራ ከሚባለው እንደገና ወደ ከተማው በቡድን መሳሪያ የታገዘ እንቅስቃሴ እያደረገ ነው። ከባህር ዳር ሞሰቦ ተራራ ላለው መከላከያ ሽፋን የሚሰጥ ተጨማሪ ኃይል ወደ አዴት እንደዚሁ እንቅስቃሴ ማድረጉን ከአካባቢው እየወጡ መረጃዎች ገልጸዋል። ወደ ምስራቅ ጎጃም ስንሄድ ምስራቅ ጎጃም አነደድ ወረዳ እንደዚሁ የፋኖ አባላትን ከበባ እና አፈና ውስጥ ለማስገባት ከተንቀሳቀሰ አድማ ብተና ሚሊሻ መከላከያ ጋር በተደረገ ውጊያ ወታደራዊ ሰብአዊና ቁሳዊ ኪሳራ ደርሷል። በሌሊት ካነደድ ወረዳ በመነሳት ወደ ጃማ እና ታላቅ አምባ ተብሎ ወደሚጠሩ ቀበሌዎች የተንቀሳቀሰ ሚሊሻ አድማ ብተናና መከላከያ ጋር በተደረገ ውጊያ የአድማ ብተና የግንባር ዘመቻ አዛዥ እና አጃቢዎቹ ጨምሮ በሚሊሻዎች ላይ ጉዳት ደርሷል። የሬዲዮ መገናኛን ጨምሮ የነፍስ ወከፍ መሳሪያዎችን በፋኖች ገብተዋል። በፋኖ በኩል የደረሰው ጉዳት አልታወቀም። በዚሁ ትይዩ ምስራቅ ጎጃም ባሶ ሊበን እንዲሁም ደግሞ አዋበል ወደ ገጠራማ አካባቢዎች የተደረገ የሚሊሻና የአድማ ብተና ዘመቻ እንደዚሁ በፋኖ የአጸፋ ምላሽ ተሰጥቶታል። ባሶ ሊበን አካባቢ የአካባቢ የሚሊሻ አስተባባሪና ጠረናፊም እንደዚሁ በነበረው ውጊያ ስለመገደላቸው የሚገልጹ መረጃዎች ወጥተዋል። ወደ ደቡብ ወሎ ምዕራብ ወሎ ቀጠናዎች መቅደላ የሚወስደን መረጃ ስናስከትል መቅደላ ወረዳ ማሻ ከተማ ከመቅደላ የወረዳው ዋና ከተማ ማሻ ወደ ደብረ ዘይት እና ኮሬብ ከተንቀሳቀሰ መከላከያ ጋር እንደዚሁ
የተኩስ ልውውጥ ተደርጓል። ይሄ ከሁለት ቀናት በፊት ነው። ይህንን ተከትሎ ለአሰሳና ለዘመቻ የወጣው መከላከያ በአካባቢው በአንድ ክፍለ ጦር ማለት ነው እንግዲህ በመከላከያ ይመራ ወደ ኮሬብ ከገባ በኋላ የአካባቢው ባለሀብቶች ተሽከርካሪዎችን በመሰብሰብ የመከላከያ አዛዡ የክፍለ ጦር አዛዡ ተሽከርካሪዎቹን በመመዝገብ ካሁን በፊት ፋኖ ሲመላለስባቸው ነበር በሚል ተሽከርካሪዎቹን ወስዷል። መዝግበን እንመልስላቸዋለን ብሏል። እንደገና ተሽከርካሪዎቹን እንዲመልሱ የአካባቢው ባለሀብቶችና የተሽከርካሪ ባለቤቶች ሲጠይቁ ገንዘብ ከፍላችሁ ነው የምትወስዱት በሚል ተሽከርካሪዎቹን የአካባቢው ባለሀብት ተሽከርካሪዎች ወደ ኮሬብ ከተማ እንዲመጡ ተደርገዋል የተባለው። ከዚህ ጋር በተያያዘ በአካባቢ የሚገኙ እንደዚሁ የግል መሳሪያ ያላቸውንም መሳሪያቸውን እንደዚሁ መከላከያ ትጥቅ እያስፈታ ከፋኖ የተገኘ መሳሪያ ነው በሚል እንደዚሁ ዘመቻ ለማድረግ እና የሚዲያ ፕሮፓጋንዳ ለመክፈት ዝግጅት እያደረገ መሆኑም ተገልጿል። በተያያዘ መረጃ እንደዚሁ እንግዲህ የአካባቢው ማህበረሰብ ትጥቅ እንዲፈታ የፋኖ ደጋፊ ናቸው በሚል የቤት ለቤት ፍተሻ እየተደረገ እንደሆነ ተገልጿል። ወደ ዋግ ኽምራና ሰሜን ወሎ አዋሳኝ ባሉ አካባቢዎች የተገኙ መረጃዎችን አስከትላለሁ። ዋግ ኽምራ ሰሜን ወሎ አዋሳኝ በሁለት ወረዳዎች ድንበር ቀበሌዎች ላይ በሚገኙ የሚሊሻና የአድማ ብተና ጊዜያዊ ካምፖች ላይ ፋኖ በፈጸመው ድንገተኛ ጥቃት ወታደራዊ፣ ሰብአዊና ቁሳዊ ኪሳራ ደርሷል። በዋግ ኽምራ ደሃና ወረዳ ዱራ ተብሎ በሚጠራ የሚሊሻ ጊዜያዊ ካምፕ፣ በሰሜን ወሎ አይና ቡግና ወረዳ ዝሃ ተብሎ በሚጠራ ቦታ ጊዜያዊ የሚሊሻ ካምፕ ላይ በተከታታይ በፋኖ በተፈጸሙ ጥቃቶች በቁጥር ያልታወቀ ወታደራዊ፣ ሰብአዊ፣ ቁሳዊ ኪሳራ መድረሱን ለመረጃ ምንጮች ለማረጋገጥ